የራበው ማነው የራበው ማነው ይህን የመሰለ ቆንጆ ጥቅል ጎመን አብረን እንስራ። ሰላም ውዶችዬ እንዴት ናችሁ? የሚያስፈልጉን ግብአቶች ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ቲማቲም 3 ፍሬ እና አንድ አነስ ያለች ጥቅል ጎመን ያስፈልገናል ማለት ነው። ስለዚህ ቀጣይ ላይ ወደ ቲማቲም አጠባችን እንገባለን። ቃሪያችንንም አብረን በዛው የምናጠብ ይሆናል። መክተፊያችንን እናሰናዳለን። በመጀመሪያ ሽንኩርታችንን ደቀቅ አድርገን እንከትፋለን። ይሄ በጣም ሚድቀቅም ሳይባል ማለት ነው፣ ኖርማል አድርገን እንከትፋለን ሽንኩርታችንን። ሽንኩርትን የተጠቀምኩት ትንሽ በዛ ያለ ነው፣ ስልሱን ለማብዛት ስለፈለኩኝ ነው። ስለዚህ ሽንኩርታችንን እንዲህ ባለ መልኩ ቆንጆ አድርገን ከከተፍን በኋላ አያችሁት፣ በዚህ ባለ መልኩ ቆንጆ አድርገን ከትፈን ድስታችን ውስጥ ሽንኩርታችንን እንገለብጣለን ማለት ነው። ሽንኩርታችንን ድስታችን ውስጥ እንዲህ ባለ መልኩ ከገለበጥን በኋላ ቲማቲማችንን ወደ መክተፍ እንሄዳለን። ቲማቲማችን 3 ፍሬ ነው የተጠቀምኩት፣ ስልሱን ለማብዛት ስለፈለኩኝ ነው። ቆንጆ የሆነ በጾም ላይ የሚበላ ሁሌ ጥቅል ጎመን በተመሳሳይ ሁኔታ መስራት የለብንም። ስለዚህ እንደዚህ አድርገን ለየት ባለ መልኩ ጥቅል ጎመናችንን መስራት እንችላለን። ከእንደገና በእንጀራም በዳቦ መብላት እንችላለን። ለጾማችን አሁን የጾም ወቅት ነው፣ ባለንበት ጾም ላይ እንደዚህ አድርገን ለወጥ እያደረግን ጥቅል ጎመንን መስራት እንችላለን ማለት ነው። ስለዚህ እነዚህ ቲማቲሞቻችንን እንዲህ ባለ መልኩ ቆንጆ አድርገን ደቀቅ አድርገን እንከትፋቸዋለን። ቲማቲሞቻችንን አያችሁት፣ በዚህ ባለ መልኩ ቲማቲማችን ተሰናድቷል። ስለዚህ ድስታችን ውስጥ ቲማቲማችንን ቀስ እያደረግን እንገለብጣለን ማለት ነው። ከገለበጥነው በኋላ እንደዚህ እየተቆላላልን ነው። ስለዚህ ከጎን ጥቅል ጎመናችንን እናሰናዳለን። እንዲህ ባለ መልኩ እልጠዋለሁ። በመጀመሪያ ጥቅል ጎመኔን ንጹህ የሆነውን ፓርት እስከማገኝ ድረስ ማለት ነው። ከዛን ሙሉውን አጥበዋለሁ። መጀመሪያ በደንብ አድርጌ በውሃ ጥሩ አድርጌ አጥበዋለሁ። ከዛን ምንድነው በቀጣይ የምናደርገው እንከትፈዋለን። ተለቅ ባለ መልኩ እንደዚህ አድርገን እንከትፈዋለን። አያችሁት? ስለዚህ እዚህ ጋር ሳህን አዘጋጀሁኝ። የከተፍኳትን እያንዳንዷን አንዷን ስላይስ እንደዚህ እየነጣጠልኩ አስቀምጣታለሁ። ሳህን ውስጥ ገለብ አረጋታለሁ ማለት ነው። እንዲህ ባለ መልኩ አንዷን አያችሁት? የላጥኩኝ አንዷን ስላይስ እየላጥኩ እየላጥኩ እንዲህ ባለ መልኩ ቆንጆ አድርጎ ቆንጆ የሆነ ለአይን የሚስብ ሆኖ ጥቅል ጎመኑን እንድናገኘው በዚህ ባለ መልኩ እናሰናደዋለን። ጥቅል ጎመናችንን አያችሁ እንዴት እንዳያረኩ ያለ ላጥ እናደርገዋለን ማለት ነው ጥቅል ጎመናችንን። ስለዚህ ሁሉንም ጥቅል ጎመናችንን እንደዚህ ባለ መልኩ እናሰናዳለን። ለየት ባለ መልኩ ሁሌ ጥቅል ጎመን መክተፍ የለብንም ወይንም ማድቀን መክተፍ የለብንም። ስለዚህ እንደዚህ ባለ መልኩ ጥቅል ጎመንም መስራት እንችላለን ማለት ነው። እንደዚህ አድርገን ቆንጆ አድርገን ጥቅል ጎመናችንን ካሰናዳን በኋላ አያችሁት እንዴት እንዳረኩት፣ በጣም ቀላል ነው። ስለዚህ እዚህ ጋር ቁሌታችን ቲማቲማችንና ሽንኩርታችን በደንብ ተቆላልቶልናል። ዘይት እንጨምራለን ማለት ነው። ዘይታችንን በመጠኑ እንጨምራለን። እዚህ ጋር በደንብ እያቆላላነው ነው። ቲማቲማችን ዘይታችንና ሽንኩርታችን አብሮን እንዲል ነጭ ሽንኩርት ከጎኑ እየላጥኩኝ ነው ያሳየኋችሁ። ለዛ ነው ነጭ ሽንኩርት ግዴታ ነው። ያው ወጥ ላይ ጥሩ ጣዕም እንዲሰጥን ነጭ ሽንኩርት ቆንጆ ነው። ስለዚህ እዚህ ጋር ተቆላልቶልኛል በደንብ። ጥቅል ጎመኔን ድስቴ ውስጥ ጨምራለሁ ማለት ነው። እንዲሁ ባለው ሸርከት አድርገን ከከተፍን በኋላ በላጥ ነው አንዷን ስላይስ አያችሁት እንዴት እንደሚያምር፣ እሱን ድስቴ ውስጥ ከታለሁኝ ማለት ነው። እንዲህ ባለ መልኩ ቆንጆ አድርጌ ድስት ውስጥ ከገለበጥኩኝ በኋላ በደንብ ከቲማቲሙና ከሽንኩርቱ ወይንም ከዘይቱ ጋር አብሮ ከተቆላሉት ጋር አብሬ አዋዳለሁ። ጥቅል ጎመኔን አብሬ አዋህዳለሁ። በነገራችን ላይ ጥቅል ጎመን በደንብ መብሰል የለበትም። እውነት ለመናገር ንጥረ ነገሩ የምናገኘው ትንሽ እሳት ሲያገኘው ነው። ስለዚህ
እንደዛ አድርገን ቀነስ አድርጌ ሂቱን ነው አሁን እያማሰልኩኝ ያለሁት። አያችሁት? ከቲማቲሙ ጎንና ከሽንኩርቱ ጋር ወይም ከቁሌቱ ጋር ሲቀላቀል ያለው ከለርፉል ሆኖ ይታየናል። አያችሁት እንዴት እንደሚያምር ቆንጆ ሆኖ እየተቀላቀለልን ያለው። እዚህ ጋር ጥቅል ጎመናችን። ስለዚህ እሱ እስከሚበስልልን ድረስ ጥቅል ጎመን በስልልን ድረስ እዚህ ጋር ከጎን ነጭ ሽንኩርታችንን ምንከትፍ ይሆናል። ደቀቅ አድርገን ቆንጆ አድርገን ነጭ ሽንኩርታችንን እንከትፋለን። ስለዚህ እዚህ ጋር አያችሁት እየበሰለ ነው። እንፋሎቱም ቆንጆ ሆኖ እየበሰለልን ጥቅል ጎመናችን። ነጭ ሽንኩርታችንን እንጨምራለን ከላዩ ላይ ማለት ነው። ከዛም በኋላ አብረን የምናዋህደው ይሆናል ጥቅል ጎመኑን ከነጭ ሽንኩርቱ ጋር። ስለዚህ እዚህ ጋር ቃሪያ ያስፈልገናል ብያለሁ በመጀመሪያ ግብአታችንን ስናሰናዳ። እዚህ ጋር ቆንጆ ሆኖ ጥቅል ጎመናችን በስሎልናል። ስለዚህ ምንድነው ማድረግ የሚጠበቅብን? ጨው ማድረግ ይጠበቅብናል በመጠኑ። ከጎን ቃሪያችንን እዚህ ጋር እየከተፍን ነው። በቁም አድርገን ቃሪያችንን እንከትፋለን። ስለዚህ በዚህ ባለ መልኩ ጥቅል ጎመናችን ደርሷል። ለማዕድነት እናቀርባለን። እዚህ ጋር ቀስ እያደረኩኝ እያቀረብኩት ነው ያለሁት። ውበቱን እንድታዩት ነው። አያችሁት እንዴት ቆንጆ የሆነ ጥቅል ጎመን በአጭር ጊዜ ውስጥ መስራት እንደሚቻል። ይሄንን በዳቦ በእንጀራ መብላት እንችላለን። አያምርም? ከለሩ በጣም የሚያምር ጥቅል ጎመን ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ቻው።